burqa beekumsa fajitu bi maddo defanno fajitu bi media duga fajitu bi wanundan tola fajitu bi በአንድ ትንሽ መንደር ውስጥ አንድ ታላቅ አረጋዊ ሰው ነበር። ስሙ ኦቦ ዳዲ ነበር። ይህ አረጋዊ ሰው ረጅም ዕድሜ ኖሮ ብዙ ልምድ ያገኘ ነበር። ሁለት ልጆች ነበሩት። አንዱ ወንድ ልጁ ቦና ሲባል፣ ሌላዋ ደግሞ ሴት ልጁ ቻልቱ ትባል ነበር። አንድ ቀን አባታቸው ልጆቹን ጠርቶ እንዲህ አላቸው፣ ከእኔ አሁን ሽማግሌ ሆኛለሁ፣ ነገር ግን እናንተን ልማራችሁ የምፈልገው አንድ ነገር አለ። አንድ ነገር አለ። በሕይወት ውስጥ ትልቁ ነገር ፍቅርና መከባበር ነው። ልጆቹ ግን ነገሩን እንደ ቀላል ነገር ቆጠሩት። ቦና እኮ አባቴ ይህን እኛ እናውቃለን እኮ አለ። ቻልቱም ራሷን ነቅና ተስማማች። በሚቀጥለው ቀን አባታቸው ጥቂት ደረቅ እንጨቶችን ሰብስቦ ለልጆቹ ሰጥቶ ከእናንተ ሁለቱ ይህን ስበሩ እኮ አላቸው። እያንዳንዳቸው በቀላሉ ሰበሩት። ከዚያ በኋላ አባታቸው ብዙ እንጨቶችን አንድ ላይ አስሮ እንዲሰብሩት ጠየቃቸው፣ ግን ሁለቱም አልቻሉም። አባታቸውም እንዲህ አላቸው፣ እንደነዚህ እንጨቶች እናንተም ከተለያያችሁ በቀላሉ ትሰበራላችሁ፣ ነገር ግን አብራችሁ ከቆማችሁ ኃይላችሁ ይጠነክራል። burqa beekumsa fajitu bi maddo defanno fajitu bi